ታውቂያለሽ እውነቱን እናውራ ከተባለ ማለት ነው የኔ ባል ከአንዲት ሴት ጋር ባገኝ ሴቷን እኔ ምንም አልላት ምንም ገብርኤል የምሬን ነው ምላችሁ ከዛ በተረፈ እሱ ነው ፈልጎ ሄደ ሽጉጥ አልቀነችበትም ገባሽ ይካንጎ መሄድ ከፈለገ ማን ይዞት ለምን ማንንም ሰው ተከባብሮ ተዋዶ አምነሹ ያ ሰው ካልታመነልሽ ተስፋይን ይካንጎ ሂድ ገባሽ ምክንያቱም አንቺ ብቻ ታመኝለት አንቺ ብቻ ሰው ሁኝለት አንቺ ብቻ ለሱ ሁኝለት መልካም ሴት ሁኝለት ከዛ በትርፍ ሌላው ትርፍ ነው ሄደ ይሄድ እልፍ ሲሉ እልፍ ይገኛል ደሃሞኝ ነው ሞቱን ይመኛል ትላለች አያቴ ምንም ይሁን አንቺ ብቻ ራስሽን መሆን ብቻ ነው ሌላው እሱ ከአንቺ ጥሩን ኦንሽለት ለሱ ያሰብሽ እየተጨነቅሽ ለሱ የሚያስፈልገውን ካንቺ የሚጠበቀው ነገር ያደረክሽለት እሱ ጥሎሽ ከሄደ ይካንጎ ይድ ዋናው ነገር ግን እኔ ከኔ ምን ጎልቱ ነው ራስሽን እዩ ከዛ በተረፈ ከሄደ ይሄድ እኔ እሱ የሄደባት ሴትን አልነካም እኔ አህያውን ፈርቶ ዳውላውን አሉ እኔ ሴቲቷ ምን አደረገችኝ እሱ ነው ፈልጎ የሄደው አይደለ ስለዚህ መብቱ ነው ገባሽ ግን እኔን የመሰለች ልጅ ሀዊን ድጋሚ ግን ላገኛት አይችልም you see ሀዊ ማለት እዚች ምድር ላይ የተፈጠረች አንዲት ሴት ናት ሀዊን የመሰለች እዚች ምድር ላይ የለችም ሀዊ ናት ሀዊ ናት ማንም ሰው ሄደ መጣ ምን አለ ወሬ of course ወሬ ልናወራ ነው ቲክቶክ ላይ ምን መጣው ምን ልንጸልይ ነው ታይ ግን በዚ ይሄንን ዘፈን ዝጊልኝ ታይ ምናር ስክሮል ሳራክ እኮ ነው የሚመጣው ታዲያ put the volume down okay ብቻገርም ያለችው እናቴ ናት ነገ ምንም ልሁን ልቁሻሽም ላጣም ደሃም ልሁን ላገኝም ምንም ልሁን ልጎሳቆልም ልክሳም ምንም ልሁን ነገ ዙሮ መግቢያ እናቴ ናት አንተ ነገ ቆጥለህን ትሄዳለህ ብከሳ ብጦቅርብ አካሌ ቢጎድል ምን በሆነ እኮ ነገ ጥለህን ትሄዳለህ እናቴ ግን ጥላኛ አትሄድም ገባ ከኔ የተሻለች ሴት ካገኘክ መሄድ አይቀርም እናቴ ግን ጥላኛ አትሄድም በማንም የማይተኩ ነገር ቢኖሩ እናትና አባት ናቸው በምንም አልተካቸው ቢያንስ ቤተሰቤ ስታከብር ስትወድ ነው እኔ ልትወድ የምችለው ከዛ በተረፈ እናቴን ያንቋሽሽ ነው ምንም ትሁን እናቴ ለምን ሰካራም አትሆንም ለምን እንትን የፈለገችውን አትሆንም ምን አገባችሁ እናቴ ናት ለኔ ከሷ ነው የወጣሁት ነኝ ምንም ትሁን እኔ ጥሩ የሆንኩት እሷ በስነ ስርዓት ስላሳደገችኝ ነው እናቴ ኩርት አድርጋ ስላሳደገችኝ በኢትዮጵያዊነቴ እንዲሁም ደግሞ በእምነቴ ሰዎችን እንዳከብር ሰዎችን እንደወድ የምታደርገኝ እናቴ ናት ምክንያቱም ሰው ያዋለበትን ነው የሚመስለው ምን ካህያ ጋር ያዋለ ፈስለምዶ ይገባል ይባል የለ ሰው ያዋለበትን ነው ሁሉ ነገሮችን አድርገሽላ መመለሻ አንድ ብር የሚሰጥሽ የለም ለራስሽ ያለሽው ራስሽ ነሽ ገባሽ ራስሽ ነሽ ስትኖሪ አንድ ሰዓት ጊዜሽ ነው ጊዜሽ በጣም አንድ ሰዓት ራሱ ያለ ስራ ያለ ምንም ነገር ገንዘብ ሳታገኝ ከቆየሽ ማለት ነው መጸጸት አለብሽ አንቺ አንድ ሰዓት ዋጋ አላት በህይወትሽ ውስጥ እንኳን 15 እና 10 አመት አይደለም ገባሽ አንቺ ራስሽን ማትለውጪ ኮነ ለራስሽ ማትሆኚ ለምን ነው ታገርሽ ይወጣሽ ለምን እዛው አትቀመጭም አንድ እንጀራ አጥተሽ ነው ለምን አታርሽም እናትና አባትሽን ብታገለግይ ከፈጣሪም ዋጋ ታገኛለሽ ለምን ተወጫለሽ ካገርሽ አላማ ከሌለሽ ለራስሽ ማትሆኚ ኮነ ለራሱ ማይሆን ሰው ለሰው ማይሆንም ገባሽ መጀመሪያ ለራስሽ መሆን አለብሽ ዛሬ ላይ የምታርከፍክፊባቸው ሰዎች ገንዘብሽን ነገ የካርድ አይሞሉልሽም ሲጀመር አያውቁሽም ሲኖርሽ ነው ማንም የሚወድሽ ማንም ይሁን እዚህ በህይወት ጉዞ ላይ መቼም ቢሆን በላብ ለማደር ጥረት አድርግ የሰው ሸክም እንዳትሆን የሰጠ ይንቀሃል አላህ ካዘነላቸው ውስጥ ተቀባይ ስትሆን የበታሽ ትሆናለህ አላህም በጣም የሚወደው ሪዝቅ ማለት ባሪያው ከላቡ የሚመገበው ነው የቆሸሹ እጆች